ፀጉርሽ እየተንጨባረረ እየደረቀና በቀላሉ እንደምትፈልጊው ማድረግ እየከበደሽ ከሆነ ብቻሽን አይደለሽም። አብዛኛው ከርሊ ወይም የሀበሻ ፀጉር መጠኑ ቢለያይም በጣም ለድርቀትና ለመንጨባረር ይጋለጣል። ነገር ግን ይሄ በትንሽ ነገር የሚፈታ ችግር ነው። በዛሬው ቪዲዮም ፀጉራችንን እንዴት ከዚህ ከተንጨባረረና ከደረቀ ፀጉር ወደዚህ ለስላሳና ቅርጹን ወደ ጠበቀ ፀጉር እንዴት እንደምንቀይረው አሳያችኋለሁ። ወደ መፍትሄው ከመግባታችን በፊት መጀመሪያ የፀጉር ድርቀት መንስኤዎች ምንድናቸው የሚለውን እንይ። ምክንያቱም ትክክለኛውንና ውጤታማውን መፍትሄ ለማግኘት አንዳንዴ የችግሩን ምክንያቶችን ማወቅ አለብን። አንደኛ፣ እርጥበት ማጣት ወይም ድርቀት። እርጥበት ማጣት ዋነኛው የፀጉር መንጨባረር ምክንያት ነው። ፀጉራችን በተፈጥሮ እርጥበትን ይዞ መቆየት አይችልም። እርጥበትና ቅባት ደግሞ ፀጉር እንዳይደርቅና እንዳይንጨባረር የሚያደርጉ አስፈላጊ ነገሮች ናቸው። ለፀጉራችን ቶሎና በአግባቡ እርጥበትና ቅባት የማንሰጠው ከሆነ እየደረቀና ቅርጹ እየተበተነ ይንጨባረራል። ሁለተኛ፣ እሳት። ፀጉራችንን በተደጋጋሚ ስንተኮሰው በጊዜ ብዛት እሳቱ የፀጉራችን ኪዩቲክል እያቃጠለ ቅርጹን ያበላሸዋል። ይህም ፀጉራችን ጭራሽኑ እርጥበትና ቅባትን እንዳይቀበልና ይዞ እንዳይቆይ ስለሚያደርገው በቀላሉ እንዲደርቅና እንዲንጨባረር ያደርገዋል። ሶስተኛ፣ ከልክ በላይ ትኩስ በሆነ ውሃ መታጠብ። ትኩስ ውሃ የፀጉራችን ኪዩቲክል በመክፈት ቆሻሻና አላስፈላጊ ቅባትን በቀላሉ ለማስወገድ ይረዳል። ይህም ፀጉራችን በጣም ቆሽሾ ከሆነ በቀላሉ ለማጽዳት የሚረዳ ቢሆንም በየጊዜው እየደጋገምን ስንታጠብበት ግን ተፈጥሯዊና አስፈላጊ የሆነውን የፀጉራችን ቅባት በማስወገድ የሚንጨባረር ፀጉር እንዲኖረን ያደርጋል። አራተኛ፣ በጣም ደረቅ ወይም በጣም እርጥበታማ አየር። አንዳንዴ ለፀጉራችን ማድረግ ያለብን ነገር በሙሉ እያደረግን ያለምንም ምክንያት ጭብርር እያለብን ተቸግረን ይሆናል። ይሄ አንዳንዴ በአየር እርጥበታማነት ወይም ድርቀት የሚመጣ ችግር ነው። እንደዚህ አይነት አየር ሲኖር የፀጉራችን ኪዩቲክል እንዲያብጥና እንዲነሳ በማድረግ የተንጨባረረና የቆመ ፀጉርን ይሰጠናል። አምስተኛ፣ ኮንዲሽነር አለመጠቀም። ፀጉራችን በሻምፖ ወይም በሳሙና ከታጠብን በኋላ በጣም ደረቅ ይሆናል። ቅባት ከመቀባታችን በፊት ግን ለፀጉራችን በቂ የሆነ እርጥበት መስጠት የምንችለው ኮንዲሽነር በመጠቀም ነው። ኮንዲሽነር አለማድረግ ፀጉራችን በፍጥነት እርጥበቱን እንዲያጣ፣ ለማበጠር እንዲያስቸግርና በቀላሉ እንዲንጨባረር ያደርጋል። ስድስተኛ፣ የፎጣ አጠቃቀም። ፎጣ በጣም ፀጉርን የሚያንጨባርርና የሚያደርቅ ነገር ነው። የፎጣ ጨርቅ በጣም ሸካራም ነው። ፀጉራችን ደግሞ እርጥብ እያለ ደካማ ስለሚሆን በዚህ ወቅት ላይ በሸካራ ፎጣ እያሸን ስናደርቅ በቀላሉ እንዲደርቅና እንዲንጨባረር ያደርገዋል። ከድርቀትና ከመንጨባረር በተጨማሪም ቶሎ እንዲሰባበርና እንዲያያዝም ያደርጋል። ዋናዎቹ ምክንያቶች እነዚህ ሲሆኑ ከነዚህ በተጨማሪም ሸካራ ትራስ ጨርቅ ላይ መተኛት፣ አመጋገብ፣ ጎጂ የሆኑ የፀጉር ፕሮዳክቶችን መጠቀም፣ አበጣጠር፣ ለፀጉራችን ፕሮሰስ የማይሆን እንክብካቤ ማድረግና የመሳሰሉትን ያጠቃልላል። አሁን መንስኤዎቹን ካወቅን ከነዚህ ተነስተን ማድረግ ያሉብንን ነገሮች እናያለን። አንደኛ፣ ሰልፌት የሌለውና የሚያለሰልስ ሻምፖ መጠቀም። ሰልፌት ያለው ፕሮዳክት ቅባትን በጣም ስለሚያስወግድ ፀጉራችን በጣም ደረቅ እንዲሆን ያደርጋል። ስለዚህ ወፍራም፣ ፀጉርን የሚያለሰልስና ሃይድሬት የሚያደርግ ግብአት የያዘ ቢሆን ይመረጣል። ከነዚህ ውስጥም ሬት፣ ሺያ በተር፣ ኮኮናት ኦይል እና ሌላ ተፈጥሯዊ ግብአቶች እንደተቀላቀሉበት እርግጠኛ መሆን አለብን። ፀጉራችንንም በሳምንት ከአንድ ጊዜ በላይ መታጠብ የለብንም። ሁለተኛ፣ ግዴታ ኮንዲሽነር መጠቀም። ለከርሊ ወይም የሀበሻ ፀጉር ተብሎ የተሰራ ወፍራምና ፀጉርን በደንብ የሚያረስ ኮንዲሽነር ግዴታ በታጠብን ቁጥር መቀባት አለብን። ይህም ፀጉራችን እንዲፍታታ እንዲሁም በደንብ እንዲረስ ስለሚያደርግ የሚንጨባረርበትና የሚደርቅበት እድል በጣም ዝቅተኛ ይሆናል። ሶስተኛ፣ ኤልሲኦ ሜተድን መጠቀም። ኤልሲኦ ማለት ውስብስብ ነገር አይደለም። ለፀጉራችን በቂ የሆነ እርጥበትና ቅባትን ሰጥተን ለረጅም ጊዜ እንዲቆይ የምናደርግበት መንገድ ነው። ይህም በመጀመሪያ ሊኩዊድ ወይም የሆነ አይነት እርጥበትን መስጠት፣ ቀጥሎም ፀጉርን የሚያለሰልስ ክሬም መቀባት፣ በመጨረሻም ሁሉም ነገር በቦታው እንዲቀመጥ በቅባት መሸፈን ነው። በዚህ መንገድ ፀጉራችን በደንብ ይለሰልሳል። ያገኘውን እርጥበትና ቅባትን በቀላሉ ከፀጉር ስለማይወጣ ለረጅም ጊዜ ለስልሶም ይቆያል። አራተኛ፣ በኖርማል ፎጣ አለማድረቅ።
ለፀጉር ከኖርማል ፎጣ ይልቅ ለስላሳ ቲሸርት ወይም ማይክሮፋይበር ፎጣን መጠቀም ይመረጣል። ስናደርቅም ፀጉራችን ከማሸት ይልቅ ከታች ወደ ላይ መጭመቅ ወይም ስክራንች ማድረግ ያስፈልጋል። አምስተኛ መተኮስ ማቆም። ፀጉራችን መተኮስ እስከናካቴው መተው አለብን። በእሳት የተጎዳውን ፀጉራችንን ቆርጠን ፕሮቴክቲቭ ሄር ስታይል አዘውትረን መሰራት አሊያም እሳት የማይፈልጉ ሂትለስ ሄር ስታይሎችን መሰራት እንችላለን። ለሱ ሙሉ ቪዲዮ ሰርቼላችኋለሁ፣ ከሱ ላይ ሐሳብ መውሰድ ትችላላችሁ። ደረቅ ወይም እርጥበታማ አየር ሲኖርም እንደ ቁጥርጥር፣ ትዊስት እና ሹሩባ አይነት ስታይሎችን መሰራት ያስፈልጋል። ስድስተኛ የፀጉር ማስክ መቀባት። የፀጉር ማስክ መቀባት ፀጉራችን ሌላ ከምንቀባቸው ፕሮዳክቶች የበለጠ ጥቅም በአንድ ጊዜ ይሰጡናል። ይህ እንዲሆንም መጀመሪያ መፍታት የምንፈልገውን ችግር ማወቅ አለብን። ለሚደርቅና ለሚንጨባረር ፀጉርን በቂ የሆነ እርጥበትን ከሚሰጡልን ግብዓቶች ውስጥ ሬት፣ ማር፣ ተልባ፣ እርጎ፣ ማዮኔዝ፣ አቮካዶ እና የተለያዩ አይነት ተፈጥሯዊ ቅባቶች ዋነኞቹ ናቸው። በመጨረሻም የሲልክ ሻሽና ትራስ ጨርቅ መጠቀም፣ በንጥረ ነገሮች የበለጸጉ ምግቦችን መመገብ፣ ብዙ ውሃ መጠጣት፣ ፀጉርን በየ2 ወይም 3 ቀን በውሃና በሊቪንግ ኮንዲሽነር ሪፍሬሽ ማድረግ ወይም ማደስ፣ ጫፍጫፉን መቆረጥ፣ ከመታጠባችን በፊት ቅባት መቀባት፣ በጥንቃቄ ማበጠርና የመሳሰሉትን ማድረግ ያስፈልጋል።